በቁጥር ሰባተኛው ነገር ግን ብዙዎቹ ቁጥር ውስጥ ለማስገባት የተሳናቸው የኢትዮጵያ ምርጫ ተካሂዶ ሳምንታት መቆጠር እየጀመሩ ነው። አንዳንድ ሰዎችም አሸንፈው ወደ ሕዝብ ተወካዮች ምክር ቤት እንደሚገቡ መረጃዎች እየወጡ ነው። በቀልድ መልክ የሚያዩት አሉ፣ የምራቸውን የሚያዩት አሉ። ምርጫውን ያው የምርጫ ዕለት የነበሩትን አስቂኝ ነገሮች ሁላችሁም ታስታውሳላችሁ። ከዛ በኋላ አንዳንድ ሰዎች ወደ ፓርላማ ይገባሉ ተብሏል። ከኢዜማ ካብን እኔ እስካሁን ያልሰማሁት ከዚህ ከትብብር የሚባለው ፓርቲ ሰው ፓርላማ ገባ ሲባል አልሰማሁም። በጣም ብዙ ተጠብቆ ነበረ። በተለይ ምስጢረ ስላሴ ታምራት የፓርላማ አባል ትሆናለች ተብሎ ተጠብቆ ነበረ። መረጃ ስላላየ ይሆናል እሷ እስካሁን መግባቷን አልሰማሁም። ነገር ግን እነ ጣሂር መሐመድ ለሕዝብ ተወካዮች ምክር ቤት አባልነት እንዳሸነፉ ሰምተናል። ማሸነፍ የሚለው ቃል በትዕምርተ ጥቅስ ውስጥ እንዲገባ ብዙዎቹ እየተከራከሩ ነው። ምክንያቱም በምርጫው ላይ የተአማኒነት ጥያቄ በብዛት እየተነሳበት ነው። ነጋሻው መርሻ እንደዚሁ ተወዳድረው አሸንፈዋል ተብሏል። ነገር ግን ምን ያህል በተረጋጋ ሁኔታ ህዝባቸውን ምረጠኝ ብለዋል? ምን ያህል ምርጫው ትክክለኛ ተወዳዳሪዎች የነበሩበት ነው ወይ የሚለው ጥያቄ ያው የሁላችንም ሆኖ ማለት ነው። እኔ በአንድ የክልል ከተማ ውስጥ ነው ሆኜ ምርጫውን የተመለከትኩት፣ ባህር ዳር ማለት ነው። እና እውነት ለመናገር በምርጫው ዕለት ምንም የተለየ እንቅስቃሴ አልነበረም። ከምርጫው በፊትም ምንም አይነት የፖለቲካ እንቅስቃሴ አልነበረም። የብልጽግና ፓርቲ ሶስቱ ተወካዮች ብቻ ነበሩ ከተማ ውስጥ በየቦታው ምስላቸው ተሰቅሎ የምረጡ ቅስቀሳ እንዳደረጉ አይነት ምልክት ሆኖ ያየሁት እሱን ነበረ። እነሱም አንድ ሴት ለምክር ቤት አባልነት የሚወዳደሩ የባህር ዳር ከተማ ተወላጅ ይመስሉኛል፣ ስማቸው አልመጣልኝም። ሌላው እንዲሁ ለክልል ምክር ቤት የሚወዳደሩት አረጋ ከበደ ለጋስ፣ እንዲሁም ለኢትዮጵያ ሕዝብ ተወካዮች ምክር ቤት የሚወዳደሩት በባህር ዳር ከተማ ማለት ነው፣ ባህር ዳር ከተማን ወክለው ተመስገን ጥሩነህ ምክትል ጠቅላይ ሚኒስትሩ፣ እነዚህ ሶስት ሰዎች ናቸው ከተማ ውስጥ በአጠቃላይ ተወዳዳሪ ሆነው ያዩዋቸው። ማለትም በቃ የነሱ የምርጫ ቅስቀሳ፣ የነሱ የምርጫ ምልክት፣ የነሱ ምስል ነበረ ከተማ ውስጥ ያለ። ሌላ ምንም አይነት ምልክትም ምንም አይነት የፖለቲካ እንቅስቃሴም አልነበረም። በአንጻሩ ለምሳሌ ይሄ የባህር ዳር ከተማ ማለት ከ4 ዓመት በፊት ወይ ደግሞ የዛሬ 5 ዓመት ላለፉት 5 ዓመታት የኢትዮጵያ ሕዝብ ተወካዮች ምክር ቤትን ምክር ቤት ያስመሰሉት የተከበሩ ደሳለኝ ጫኔ ተወክለውበት የነበረው ከተማ ነው እና ንጽጽሩ እንግዲህ በዚህ ደረጃ ነው። የዛሬ 5 ዓመት ደሳለኝ ጫኔ በከፍተኛ ፉክክር ያሸነፉበት ከተማ በአንጻራዊነት ከ5 ዓመት በኋላ ምንም አይነት ተፎካካሪ በማይታይበት ሁኔታ ነው የነበረ። የምርጫው ዕለት ዞር ዞር ብዬ ለመመልከት ሞክሬያለሁ። ሰላማዊ ነው፣ ምንም የተለየ ነገር የለም። ሰላም ሲባል የትኛው ሰላም የሚለው እንግዲህ የምትገምቱት ነው። የታፈነ ሰላም ነው። ያው ዙሪያው በአጠቃላይ በሁለት ተፋላሚ ኃይሎች የተከበበ ከተማ ስለሆነ ባህር ዳር፣ ስለዚህ በዚያ ስሜት ውስጥ ሆኖ የተደረገ ምርጫ ነው። በአጋጣሚ ከቤቴ ፊት ለፊት አንድ የምርጫ ምንድን ነው የሚባል ጣቢያ ነው አይደለ? ድንኳን ነበረ እና ሳልፍ ደጋግሜ አይቼዋለሁ። መጀመሪያም ለምርጫው ምዝገባም ሲደረግ አይቻለሁ። የምርጫው ዕለት ወጣቶችም ሲመርጡ አይቻቸዋለሁ። እናቶች፣ ትልልቅ ሰዎች ሰልፍ ይዘው ሲመርጡ አይቻለሁ። በምን መንገድ እንደመረጡ እንግዲህ የተቀረውን ዝርዝሩን ብዙ ለመጠየቅ አልቻልኩም። ምክንያቱም እንዲህ አይነት ጥያቄዎችን ጠጋ ብሎ መጠየቅ ለመገናኛ ብዙሃን ባለሙያ ያን ያህል አሁን አመቺ ጊዜ አይደለም እና ብዙ ሰዎች ስለ ምርጫው ምን ታስባለህ የሚል ጥያቄ ስለሚጠይቁኝ ነው ይሄንን ነገር ይዤ ለመምጣት የተገደድኩኝ። በተለይ አዲስ አበባ ያሉ ወጣት ጓደኞቼ በሰላማዊ ፖለቲካ በጣም የሚያምኑ፣ በዚህ ምርጫ ላይ ከፍተኛ እምነት እንደነበራቸው አስታውሳለሁ። ከሁሉም በላይ ምስጢረ ስላሴ ታምራት የኛ ጓደኛ ናት በእድሜ እንዲሁም በወዳጅነትም።
እሷ መጀመሪያ አካባቢ መታ በመጀመሪያ የምርጫ ቅስቀሳ ላይ ለኢትዮጵያ መንግስት ያሳየችው ከፍተኛ መገዳደር በተለይ ጠቅላይ ሚኒስትሩን እያነሳች ትኩረት ስቦ ስለነበረ በዚያም ጉዳይ እኔ ስለሷ አልፎ አልፎ ጽፌ ነበረ። ያኔ በጣም ነገሯ ከፍ ብሎ ቫይራል በሆነበት ጊዜ ማለት ነውና ከዚያ ጋር በተያያዘ ሰዎች በምርጫው ላይ እኔን አንዳንድ ጥያቄዎች ይጠይቁኛል። ምላሼ እውነት ለመናገር አንድ ሰው ሮጦ የሆነ ነገር ያደረገበት ምርጫ ነው መስሎ የሚታየኝ፣ ወይ ደግሞ ብዙ ነገሩ ቲያትር ያለው ምርጫ መስሎ ይታየኛል። ምክንያቱም ምርጫውን ፍጹም የሚቃወሙ ብዙ አካላት አሉ። እንደ ኦፌኮ ራሱ ምርጫው ምንም አይነት ፍትሐዊነት የሚታይበት እንዳልሆነ ትናንትና ይመስለኛል መግለጫ አውጥቷል። የኦፌኮ ሰው ፕሮፌሰር መረራ ጉዲናም ከሪፖርተር መገናኛ ብዙሃን ጋር ቃለ መጠይቅ አድርገው ነበረ። በሳቅ ታጅበው ነው ራስን እንደማታለል ነው ይሄ ምርጫ ብለው የተቹት። ስለዚህ እሳቸው ቅርጫም አይደለም ያሉ፣ ያው ታውቃላችሁ እሳቸው የ2002 ዓመተ ምህረቱን ምርጫ ቅርጫ ብለው በመግለጽ ለመጀመሪያ ጊዜ የሚታወቁ ሰው ናቸው። ከዛ በኋላ ያሉትን ምርጫዎች ያው ቅርጫ እያሉ ነው የሚጠቅሷቸው። ይሄ ምርጫ ለቅርጫም አይደርስም ነው ያሉ እሳቸው። እንደዚሁ ያው የእሳቸው ፓርቲ በፊት ጀዋር መሐመድ አባል የነበረበት አሁንም ጀዋር ያለ ይመስለኛል፣ በይፋ ከኦፌኮ ጋር አልተለያየም። እሱ ፓርቲም እንዲሁ ምርጫ ለማለት ይከብደኛል ብሏል ማለት ነው። እና እንደዛ አይነቱ ነገር የሁላችንም ላይ አለ። አንዳንድ ገለልተኛ ጋዜጠኛ ሳየው ብዙ ነገሮች ያልተሟሉለት ምርጫ ነው። ምናልባት ወደ ደቡብ ኢትዮጵያ ስልጤ፣ ምናልባት ጉራጌ እንደዚህ አይነት አካባቢዎች ትንሽ እንደ ኢዜማ አይነት ፓርቲዎች እንቅስቃሴ ያደረጉ ይመስለኛል። አዲስ አበባም ዳስጣል የተሰኘውን የቴዲ አፍሮ ዘፈን ሳይቀር እንደ መቀስቀሻ ተጠቅሞ ኢዜማ መጠነኛ ቅስቀሳዎች እንዳደረገ ሰምቻለሁ። ኢዮብ መሳፍንት የሚባሉት የፓርቲው መሪ ይመስሉኛል ከፕሮፌሰር ብርሃኑ ነጋ በኋላ የተተኩት፣ እሳቸው አሸንፈው ለኢትዮጵያ ሕዝብ ተወካዮች ምክር ቤት አባልነት ብቁ እንደሆኑ ሰምቻለሁ። ስለዚህ አዲስ አበባ ላይ ትንሽ እንቅስቃሴዎች እንደነበሩ የሚያሳይ ነገር ነው። እንደዚህ ነው። በአጠቃላይ እኔ በግሌ ምርጫ አልመረጥኩም፣ የምርጫ ካርድም አላወጣሁም። እስከዛሬ እንግዲህ ቢያንስ 27 ወይ 28 ዓመት ከሁለቱ አንዱ ሆኖኛል። ግን እስከዛሬ አንድም ምርጫ ኢትዮጵያ ውስጥ መሳተፍ አልቻልኩም። በጣም ጓጉቼለት የነበረው ምርጫ የ2007 ምርጫ ነበረ። ለምን? ልጅ ስለነበርኩኝ ምርጫ ለመሳተፍ ፈልግ ነበረ፣ ግን ተፈቅዶ አልተሰጠኝም። ያ ምርጫ ማለት ኢህአዴግ 99 ወይም ደግሞ 100% ያሸነፈበትና ወዲያውኑ የኢትዮጵያን ሕዝብ ለአመፅ ያነሳሳ ምርጫ ነው። ስለዚህ እኔ ብመርጥም ባልመርጥም የሚለወጥ ነገር አልነበረም ማለት ነው። የ2013 ምርጫ ላይም እንደዚሁ ምንም አይነት የአእምሮ ዝግጅት አልነበረኝም። ተማሪም ስለነበርኩኝ ሊሆን ይችላል። ብዙ ያን ያህል ፖለቲካዊ ጉዳዮች ላይም በጥልቀት አልንቀሳቀስም ነበረ። የዘንድሮ ምርጫ ያው የተአማኒነት ጥያቄ ስለነበረበት ነው ወደ ምርጫው መሳተፍ ያልፈለግኩኝ። አንዳንድ ኃይሎችም ክልከላ ስለነበራቸው እንደ ጋዜጠኛ እንደዚህ አይነት ጉዳዮች ላይ ብሳተፍ ሙያዊ ገለልተኝነቴንም አደጋ ውስጥ ይከታል በማለት ከመሳተፍ ይልቅ ገለልተኛ ሆኖ መታዘብና እንደዚህ አይነት ነገሮችን ለእናንተ በምልከታ መልክ ማቅረቡ የተሻለ ነው ብዬ ስላሰብኩኝ ለመታዘብ ሞክሬያለሁ ማለት ነው። በአጠቃላይ እንግዲህ የምርጫ የአሁኑን የጠቅላይ ሚኒስትር አብይ አህመድን መንግስት ማለትም ብልጽግናን እና በአጠቃላይ መንግስት የሚባለውን በብልጽግናና በመንግስት መካከል ከፍተኛ ልዩነት አለ እንደምታውቁት። ቅቡል አድርጎ ለቀጣዮቹ 5 ዓመታት የሚያቆይ ተደርጎ ነው ተስፋ የተደረገው በመንግስት በኩል። በአንጻሩ በተፋላሚ ኃይሎች በጠበንጃም በሰላማዊ ትግልም ማለት በነ ልደቱ አያሌው በመሳሰሉትም ዘንድ እንደ ምርጫ ሊታይ አልቻለም። ህዝቡም ውስጥ በተለይ ወጣቱ አካባቢ ምርጫውን ያለመቀበል እና በጣም የመተቸት የማላገጥ ጥርስ የመንከስ ነገር እመለከታለሁ። እኔም በግል የምከራከራቸው እንደዚህ ወጣቶች አሉ። እንደ ጋዜጠኛ ያው አንዳንድ ነገሮችን እየተከራከርን ነው፣ ሁሉንም ነገር ስለማንቀበል ማለት ነው። እና ወጣቱ ውስጥ እንደዚህ አይነት ቁጣ እንዳለ ተመልክቻለሁ። ስለዚህ መንግስት ይሄን ምርጫ እንደው በዛ በበዙት የቴሌቪዥን ጣቢያዎች እና በመሳሰለው
ኦርኬስትራ ስላጫወተ እና ያማረ ስለመሰለ በትክክል አድርጌያለሁ ወይ ደግሞ ህዝብ ተቀብሎኛል ብሎ ካመነ ያው በጣም ይሸወዳል። ያው ፕሮፌሰር መስፍን ወልደማርያም እንዳሉት የኢትዮጵያ ህዝብ ደግሞ አድፋጭ ህዝብ ነው፣ መቼ እንደሚበቀል አይታወቅም። ስለዚህ ይበልጥ ተግባራዊ ወደሆኑ ትክክለኛ የፖለቲካ ንግግሮች፣ የፖለቲካ መስመር እውነትም ወደሚያሻግር ምርጫና ወደ ትክክለኛ ዲሞክራሲ መምጣት ይበልጥ ወሳኝ ይመስለኛል። ያም ሆኖ ግን የኔ መከራከሪያ ምንድነው? አንድ ሀገር በሰላማዊ መንገድ መቀጠል መቻል አለባት። መቼም ኢትዮጵያ እስከዛሬ በምርጫ አይደለችም እዚህ የደረሰች አይደለ? ስለዚህ በስምምነት በጋራ ስሜት መቀጠል የተሻለ ነው ብዬ ስለማስብ ያን ያህል በምርጫው ተጭበረበረ ወይ ተዘረፈ ምናምን ብዬ ሪ ማለት ያን ያህል ሀገርን ከማፍረስ ያለፈ ጥቅም አለው ብዬ አላስብም። ሀገር ሲፈርስ እንዴት እንደሆነ ብዙ በቅርቡ ያየናቸው ሀገራት ስላሉ ማለት ነው። ሩቅ መሄድ አያስፈልግም። እዚህ ሱዳን በጣም ብዙ ከበባድ ነገሮች ነው የሆኑ። በትንሽዬ የዳቦ ጉዳይ ከጀርባ ያለውን ነገር ሳይረዱ የሱዳን ሰዎች ዛሬ ሀገራቸውን ከሞላ ጎደል አጥተዋታል እና ኢትዮጵያ ከዛ የከፋ ሁኔታ ውስጥ ብትሆንም ግን የኢትዮጵያ ሕዝብ ለሀገሩ ያለው ፍቅርና ለሰላም ያለው መሻት እና የተረጋጋው የጥንት ስልጣኔ ባለቤትነት ስሜቱ የነፃነት ባለቤትነቱ እሱ አሁንም ሀገሩን ከዲሞክራሲና ከምርጫ ባሻገር እንዲመለከታት የሚያደርገው ይመስለኛል። ያ ሲባል ደግሞ ሀገር የሆነች ተአምር አይደለችም እና እጅ ላይም እንደ እንቁላል ልትፈርጥ ስለምትችል መንግስት ከልብ ህዝቡን መስማት አለበት። ህዝቡ በጣም ከባድ ችግር ውስጥ ነው ከሚታሰበው በላይ። ያንን ማዳመጥ ያስፈልጋል። በቀጣይ እንዲህ ባሉ ጉዳዮች ላይ ይበልጥ እንነጋገራለን። ለዛሬው ሰናይ ጊዜ